አርጎ የገደለ ትግሬ ነው። ጭፍ አርጎ ኦሮሞን ጭፍ አርጎ የገደለ ትግሬ አማራ ኮቶት ቆርጧል ይለዋል። አማራ ነው ኮቶት የቆረጠበት። ኦሮሞና አማራ ያልተጋባ አንድ የለም፣ ያልተፋቀረ የማንወዳቸው። ኦሮሞ በፍቅር ነው የሚታወቀው። እንደፈለጋችሁ በሉ። ትግሬ አንበጣ ለቃሚ እንደፈለክ በል። ኦሮሞ በፍቅር ነው የሚታወቀው። እኔ ባንዲራችሁን ወድላችኋለሁ። የእናንተ እሱን ባንዲራ የምትፈልጉ ከሆነ ባንዲራውን እሱን ይዛችሁ፣ ኢትዮጵያውያን ደግሞ አረንጓዴ ቢጫ ቀያችንን ይዘን መብቱ ነው። በመብት ምናምን ከሆነ የኦሮሞ ልጆች ባንዲራችንን እንወዳለን፣ መለያችን ነው። ግን አማራም ሌላውም ህብረተሰብ ወገናችን ነው ካለ መብቱ ነው፣ መብታቸው። ልትቃወሙ አይገባም በባንዲራቸው። የኦሮሞ ልጅ ባንዲራውን ይወዳሉ፣ ምንም የሚካድ አቃል ይወዳሉ፣ መብታቸው ነው። ባንዲራቸውን እየወደዱ ከኛ ጋር መፋቀር ይችላሉ። ኢትዮጵያዊነታቸው ይቻላል በሚገባ። ሌላም ባንዲራ ወዳለው የሚል ካለ ይምጣ፣ ችግር የለብንም። ትግሬ ግን ካልፈለጋችሁ ኢትዮጵያ ለምን ትግራይን አትመሩ? ሙሉ በሙሉ አሁን የምናደርገው የኢትዮጵያውያን በሙሉ this is my plan እና ንገሩኝ እናንተ። ሌላው የኢትዮጵያ ህዝብ አንድ ይሁንና ትግራይ ትገንጣል። አንፈልግም ትግራይ ትገንጣል። ሌላው ኢትዮጵያዊ በሙሉ አንድ ይሁንና ትግራይን አንፈልግም። እከካሞች ናችሁ፣ እከካም ወራዳ መስጥ ናችሁ። ውጡልን፣ አንፈልጋችሁም። ትዳርም የተጋባ ብትኖር በቤተሰብ በምን ነግራችኋለሁ፣ መስጥ ናችሁ፣ ክፉዎች ናችሁ፣ መዥገር ናችሁ፣ ዘረኛ ናችሁ። ትግሬዎች አንፈልጋችሁም፣ ኢትዮጵያውያን አይደላችሁም። ወገን ሲያልቅ ኤርትራዊ ወንድምናቶቻችን ጭምር ከሌላ ሀገር አትግደሉብን ሲሉ ግን ቁጭ ያላችሁ አንበጣ ለቃሚ እባብ ናችሁ ትግሬዎች። ናታችሁ ድንጋይ ትብላ የሸርሙጣ ዘር ሸርሙጦች ናችሁ። ውጡልን ከሀገራችን። አንፈልግም ትግሬን በፍጹም ትገነጠለ አንፈልጋችሁም። ትግሬ ሂድልን፣ አንፈልግም። ፒሪየድ። አገር ላይ ኮረት ስለምታመርት ነው ትግሬዎች እኛ ጋር የምትመጡት። አው ቅቤ ያለው ብትል ኦሮሞ ጋር፣ ፍሩቱ ያለው ብትል፣ ቡናው ያለው ብትል፣ ምኑ ያለው ብትል፣ ወተቱ ያለው ብትል ማን ጋር ነው? ኦሮሞ ጋር። ጤፉን ብትለው ማሩን ብትለው ያለው ማን ጋር ነው? አማራ ጋር፣ ደቡብ ክልል ጋር በሙሉ ያለው ኮረቴና አምርት እዛ እከካ ቀጫመን ቀጨም አንበጣ ለቃሚ ኢትዮጵያንማ የታባታ ካለ እከክ እንዳለ የትግሬ ንብረት ካለ ኢትዮጵያ ውስጥ አውድመው። ኢትዮጵያ ውስጥ ትግራይ ክልል መብት ነው፣ የፈለከውን አድርግ። ኢትዮጵያ ውስጥ ገብረመድህን መጥሮ የሰራ አንገቱን በለው የእናቱ ድንጋይ ትብላ የውሻ ልጅ። ይሄ ነው ኢትዮጵያዊነት፣ ጀግንነት ማለት። እኔ የሚገርማችሁ ግራዝማች ጓደኛዬ ነው በፊት ወያኔን ኢትዮጵያ እንዴት ትሆንልናለች፣ ልትከፋፈል ትችላለች ብሎ አስቦ ነበር። አሁን ሲያስበው ግን ሳስረዳ ወያኔ መርዝ እንደሆነ፣ እንዲያውም ቤተሰቡ ጋር ሄዱ። እናቱን ሄደው ልጅሽን አረብ ሀገር እንዳለና እናቃለን፣ እናስመጣዋለን፣ እናስረዋለን አሉ። መቃወም የማይቻልበት ለምን ዮኒን አትልም? ዮኒ ማኛ እኔ በራሴ ስራ የምጠየቀው ራሴ ነኝ። እናት ድንጋይ ትብላ። ጨርሳቸዋለሁ ብትል ቤተሰብ ጨርሳቸው። አሁን ገፈፋ ምን አባቱ አንድ ነፍስ ነው ያለ። የኔ ቤተሰብ ሺህ አይደለም፣ የጎጃም ዘር ነው። እንደናንተ አይነት ቀጫማ እውቀት ያለበት ቤት ነው ያለሁት። የተወለድኩበት ያደግኩበት በእውቀት የሞላ ቤት ላይ ነው። ሂድና የኔም ቤተሰብ እከካ እንደናንተ በዘር በምናም የምናምን አይደለንም። እሺ ቀጫማ ዘረን ገደል ግባ። ትዳር ምናምን ባናት ተተከል አንፈልጋችሁም። ገደል ግባ።
ትግሬ ተባለ ማን አባይ ፈልጋን እከካ ዘረኝነታችሁንማ ከድሮም አይቼዋለሁ እቤት እየኖርን አይቼዋለሁ ቀጫማ ሙላ ታልኩ ወንድ የሆነ ወይማኛን አይናገር እየነገርኩ ነው ወንድ የሆነ ትግሬ አይናገረኝ ይሄ ነው ልዩነታችን ወያኔ ጥግብ አርጌ እቋቅ እስኪለው ነግረዋለሁ እከካም 11ን ተላጭ ምልክት አርግ ራስ ላይ የሰይጣን ዘር የሰይጣን ቁራጭ ማለት ትግሬ ነው ለዚህ ነው ኤርትራውያን ማይወዷቸው ለዚህ ነው ማትመቿቸው እኛ አልገባንም ነበር እባብ ነው ትግሬ ማለት ምን አባት አመጣለ ዮኒ ማኛ እባብ አይደላኝም እኔ እዛ ተሸራሙ ጥናቃቸዋለን እና ባልተቀማሙ ምድራም ጽቀሉ ቀንቀና ቀንቀነን መጀመሪያ አራግብ ቀጫማ ሄድና እዛው ኑር እኛ ጠራነ እኛ እኮ ብንኖር በስርዓት ነው አማራው የኖረው ኦሮሞ የኖረው ተከባብሮ ነው እኛን ለማባላት 25 አመት ሙሉ ለፋ 25 አመት ሙሉ ኢትዮጵያን አማራና ኦሮሞ ተጋደሉ ብለ ለፋ ጥላሸን ለመቀባት ለፋ ዘሪ ቃጠል ትከፍላለ የትግሬ ዘር በሙላ እናታችሁ ድንጋይ ትብላ የሸርሙጣ ልጆች ብያለሁ ዮኒ ማኛ ትግሬ ተባልክና ክትፎ አረጋለሁ ና እከካ በጣም ዘረኛ ክፉ አንድ ወጥቶ እንዴት ተገደሉብን ያላለ የሸርሙጣ ዘር ማለት ትግሬ ነው አልኩ እንደፈለኩ እናገርሃለሁ እንደፈለኩ እናገር ማን አባቱ ይናገረኛል ሸርሙጣ ብያለሁ ትግሬ አንበጣ ለቃሚ ብያለሁ እከካም ብያለሁ ደከከናም ከኛ ራስ ላይ የማትወርዱ ልቃሚ ናችሁ ሌላው የኢትዮጵያ ህዝብ የኦሮሞ ህዝብ my love my brothers and sisters ኦሮሞ አማራ የደቡብ ህዝብ በሙሉ ኢትዮጵያውያን ሌሎቻችሁን ከልብ ወዳለሁ አከብራለሁ ህመማችሁ መሜ ነው ለቅሷችሁ ለቅሶዬ ነው እናንተ እያለቃችሁ ዲሲ ክለብ ከፍተው እነሱ ይጨፍሩ ነበር ወልቃይት የትግሬ ናት እያለ ቅጫማ እንደዚህ ናቸው ትግሬ እንዳትፈራ የትም ያለ ሰደቧን ቆማጣ ትግሬ በለው ልቃሚ በለው ምን አባቱ ያመጣል ባገኘውበት ሰድቧለሁ ምን እንደሚል አይዋለሁ ችግር ያለበት እኔ ኦክላንድ መጥቼ ትተነፍሳለህ እናወራለን እንዴት ጀግንነት እንደሆነ እናየዋለን ያ ነው ኢትዮጵያዊነት እንደ አማራን አያውቁትም እኮ ኦሮሞን ጨርሶ አያውቁትም የኢትዮጵያን ጨርሶ ይሄ አንበጣ ለቃሚ አያውቀውም እኮ አካካ አንድ ቦታ ወስዶ ማንደር ነበር ትግሬ ተባለ ዘረኛ የሸርሙጣ ልጅ ገደል ግባመ አሁን ንጆ ወይስ በፍጹም ኢትዮጵያዊ ትግሬን አይፈልግም ሂዱልን አንፈልጋችሁ አካካሞች ናችሁ you hear me እነ ገብረመድም ገብተው እነ ፍሮዌኒ ሸርሙጦቹ መጥተው እንጫጩ እዚህ ላይ ሸርሙጣ ብያችኋለሁ am I clear see you later እንደነ ሮቤል ኪሮስ ያሉትን አምጡና አሰድቡን ዘረኛ ግብ ዮኒ ማኛ baby peace out